እሷ ፍቅር አንተ ዋጋ ለመክፈል ዝግጁ ነህ ማለት? በደም ቲዲ ይሄን የምናገረው ለቪዲዮ ምናን አይደለም። ለእሷ ፍቅር እስከ መጨረሻ የሚከፈለውን መስዋዕትነት ሁሉ ከፍዬ ሄርሜላን የራሴ ለማድረግ ከኔ ጋር እንድትኖር ከኔ ጋር ፍቅራችን አብረን እንድንቀጥል የማድረግ ሂደቴን አላቆምም። በጭራሽ አላቆምም። ምክንያቱም ኮሜንት ላይ ገብታችሁ ስለሰደባችሁኝ የሆነ ነገር ስለተነጋገራችሁ ምናምን የሆነ ነገር ስላላችሁኝ ማቆም አይነት ሰው አይደለሁም። ይሄን ነገር አስቤበት አቅጄበት የምፈልገውን ነገር ለማድረግ ነው እዚህ ደረጃ የደረስኩት። አሁን ላይ መሄድ ብቻ ነው ያደረኩት። ሄጄ ለሷ የሚሰማኝን ፍቅር ስሜት መናገር ብቻ ነው እንትን ያልኩት። ቀጥሎ ደግሞ የማድረጋቸውን ነገሮች ሁሉንም እናንተ የምታዩት ነው። ሄርሜላ ላንቺ ያለኝ መልእክት የወንድሜ በጣም ጥሩ ልጅ ነው። በጣም እንደሚወድሽ እንደሚያፈቅርሽ እንግዲህ በአካል ድረስ መጥቶ ነግሮሻል። ግን ከሱ የተለየ እኔ ምንም ነገር ባልነግርሽ እንኳን አንደርስታንድ ማድረግ ያለብሽ ነጥብ ምንድነው? ጀርሚ በጣም በትልቁ ነው የሚያፈቅርሽ። በቃ የኔም ፍላጎት ምንድነው? ቅድም አንተ እንዳልከው አብርሃምና ሩታ በፍቅር አንድ ላይ ሆነው ልጆቻቸውን ቢያሳድጉ ህይወታቸው ቢስተካከል፣ እንዲሁም ደግሞ ጓደኛዬ ወይም ወንድሜ ደግሞ ከሄርሜላ ጋር በፍቅር አንድ ላይ ቢቀጥሉ በጣም እጅግ ደስ ይለኛልና ስለመጣ ደስ ብሎኛል። እውነት በጣም እንዲህ እስከ ድረስ ነው የጠፋውና ተጠፋፋ በደንብ ተጠፋፋ። ረጅም ጊዜ ሆኖናል። ከአዲስ አበባ ከመጣሁ በኋላ አልተገናኘንም። ትንሽ አልተመቸኝም ነበር። አንዳንድ ነገሮች ቢዚ አድርጎኝ ነበር። ኦኬ ምንድነው እስቲ ያልተመቸ ምናምን? ብዙ ሰውም እየጠየቀኝ ስለሆነ ነው። ገባ አይደል? የተፈጠረው ያለው ነገር ምንድነው? እስቲ ምንድነው የምር ነው ያለው ነገር? እስቲ ምንድነው የሚለው ነገር ሰው የኔንም እየጠየቀኝ ስለሆነ ምንድነው ያለ ምላሽ ለዚህ? አይ ምንም እንትን አይደለም። ያው ሰሞኑን ትንሽ ደብሮኝ ነበር ከቤት መጣት። ኦኬ ያው ዩቲዩብ ቤተሰቦች የሚያውቃሉ የተፈጠረው ነገር አዲስ አበባ እጂ የሆኑትን ነገር ሄርሜላን ብዬ ያው አስቢያቸው የርኳቸው ነገሮች ነበሩ። አንዳንድ ነገሮች እነዛ ነገሮች ደግሞ ያው እንዳሰብኩት ሊሳካ አልቻለም እና እንደዛ ነገሮች ደግሞ ትንሽ አስደብረውኝ ነበረ። በዛ ምክንያት ነው እንጂ ቲዲያው አንተ የቅርብ ጓደኛዬ ነህ። አንተ ላለማግኘት ምናምን ፈልጌ አይደለም ለማለት ነውና በዛ ኬዝ ነው ልጠፋ የቻልኩት እንጂ አንተ ላለማግኘት ምናምን ፈልጌ አይደለም። እና ብዙም ከቤት የሚወጣት ኢንትረስት አልነበረኝም። ትንሽ ሰውቃ ደብሮኛል ሰሞኑን። ያው ትላንትም በዓል ነበረ። ያው በዓልን ቤት ስላሳለፍኩኝ ምናምን ብዙ አልተመቸኝም ብቻ ከአንዳንድ ነገሮች አንፃር። ኦኬ እኔ አሁን ማለት ትንሽ ግራ ስላጋባኝ ነው እየተፈጠረ ያለው ነገርና ምናልባት አሁን ላይ እንግዲህ ሄርሜላና አብርሽ ያሉበትን ነገር ታውቃለህ አይደለ? እየሄደ ያለውን ነገሩ እንዴት እየሄደ ያለውን ነገር ታውቃለህ። እሱን ነገር እያወቅህ ለመበጥበጥ በሚመስል መልኩ ለመረበሽ የሷን ህይወት ለመረበሽ በሚመስል መልኩ ለምንድነው እንደዛ ያረከው? ማለት ውሳኔስ ተገቢ ትክክል ነው ወይ የሚለው ነገር ትንሽ ግራም ያጋባ ነው። ገብቶሃል አይደለ? ይሄን እኔ የምጠይቅህ እንደ ጓደኛ የኔንም ስሜት ብቻ ሳይሆን የሰውንም አስተያየት የሰውንም ኮመንት ነው እየጠየቅኩ ያለሁትና እንዴት ነው ለመበጥበጥ? አሁንም ልጅቷ አሁን ላይ ከአብርሽ ጋር በጣም አሪፍ ላይ ናት አይደለ? ጥሩ እየሄደ ነው ነገሩ፣ በጣም አሪፍ ነውና ይሄ ሞመንት ላይ አንተ ገብተህ እንግዲህ ስሜት ያው እውነት ሊሆን ይችላል። ገባህ አይደለ? ማለት እየዋሸ ነው ምናምን አትወዳትም ሄርሜላን አታፈቅራትም ልፈልግ አይደለም። ያ ግን ተገቢ ነው ወይ በዚህ ሰዓት? አንተ ምንም ቢሆን ወንድ ልጅ ነህ። ገባህ አይደለ? እዛ ጋር የሰው ህይወት አለ፣ የሷ ህይወት ነው። እዛ ጋር ምን ያህል አብርሽ እንደምትወደው ታውቃለህ ሄርሜላ። አንተ ወንድ ልጅ ነህ። ምን እንግዲህ በዚህ ሰዓት ሄርሜላ አብርሃምን በጣም እንደምታፈቅረው እንደምትወደው ምናምን ታውቃለህ። ያለውን ነገር በትክክል አንደርስታንድ የምታደርግ ልጅ ነህና አሁን ላይ ይሄን ሞመንት ማለት ነው እንዲህ ማበላሸት ገባ ተገቢ ነው ትክክል ነው ወይ ትላለህ? ማለት ትክክል ነው ያረከው ነገር ውሳኔ? በመጀመሪያ ምን አለ መሰለህ እኔ እነሱን ለመበጥበጥ በእነሱ መሀል ለመግባት ምናምን አስቤ ያደረኳቸው ነገሮች አይደሉም። ከዛሬ ፊትም ታውቃለህ ይሄን ምን ላይ የተሰማኝ ስሜት በግልጽ ወጥቼ ቪዲዮ ላይ አውርቻለሁ። አንተም ቤኪም ባላችሁበት ደግሞ ኢቭን ይዛን ሰዓትም እኮ ጠይቃችሁኝ ነበር አይደል? አግኝታችሁኝ ጠይቃችሁ ነበር የሚሰማኝ ስሜት ኢቭን ነቀሳታለሁ ምናምን ብዬ ነበር። በሰዓቱ ነው በጣም ስሜታዊ ነበር እና በቃ በዛ ሂደት ውስጥ ለመርሳት እሷን በቃ ከናካቴው ለመርሳት ምናምን ያሰብኩ ነበርና ያ ነገር በቃ ከውስጤ ሊጠፋ አልቻለም። ለሷ የሚሰማኝ የፍቅር ስሜት ከውስጤ በቃ ፈጽሞ ሊጠፋ አልቻለም። እና እንደዚህ ከምሰቃይ ደግሞ ሄጂ ያለውን ነገር በግልጽ አዲስ አበባ ድረስ ሄጂ የሚከፈለውን መስዋዕትነት ከፍዬ
መናገር አለብኝ ብዬ ስላሰብኩ ነው። የመጀመሪያ ሂደቴ እንደዛ ነው። በቃ እኔ እዚህ ቁጭ ብዬ ከምሰቃይ አሁን ላይ ከአብርሽ ጋር ናት አውቃለሁ። አይ ነው አውቃለሁ እሱ ነገር ግን ያ ስሜት ደግሞ እኔ ላይ ውስጥ የሆነው በጣም ብዙ ጊዜ ላይ የተጨነቅኩ ነው፣ የተሰቃየው ነው፣ የማይሆን ሙድ ውስጥ የገባው ስለነበረ ያን ነገር በግልጽ ለመናገር ነው የመጀመሪያ አካሄዴ እና እሷ የሚሰማትን ስሜት ለማወቅም ጭምር ነው። በመቀጠል ደግሞ አሁን ላይ ያሉትን ነገር መበጥበጥ አይሆንም እንዲያደርገው ነገር ለሚለው ሄርሜላ ከዚህ በፊትም ከ7 ወር በፊት አብርሽና ሩታ አንድ ላይ በነበሩ ሰዓት ስበጠብጥ ነበር። እኔ ኦልሬዲ የበጠበጥኩ አይደለም ይሄን ነገር። ሁሌ የምናገረው ነገር ምንድነው አብርሃምና ሩታ ልጃቸውን አንድ ላይ እንዲያሳድጉ ነው። የሁል ጊዜ ምኞቴ ፍላጎቴ የሚያ ስለሆነ ያ ነገር እንዲቀጥል ስለምፈልግ ነው። በግድ ነው አይደለም የሚለውን ነገር እነሱ የሚፈቱት ይሆናል ያን ነገር። ግን ይሄን ስሜት የኔን ስሜት ደግሞ ወጥቼ መናገር ስላለብኝ ሄጄም ደግሞ ለሷም በአካል ሄጄም ዝም ብዬ እዚህ ወጥቼ ቪዲዮ ከምሰራም ለእናንተም ዝም ብዬ ከማወራ የሚሰማኝን ስሜት ሄጄ ለመናገርም ጭምር ነው የሄድኩትና ያው አሁን ላይ የተፈጠረው ነገር ሁላችሁም አይታችሁታል። እሷ የኔን ሀሳብ እንዳልተቀበለች ነው። ጊዜው ሊሄድ ይችላል፣ ሁሌም ነው የምለው ጊዜው ሊሄድ ይችላል። ሄርሜላ ግን የኔ መሆኗ የማይቀር ነው። አሁን ላይ ከአብርሃም ጋር ልትሆን ትችላለች፣ ብዙ ነገሮች ተፈጥሮ ሊሆን ይችላል። ግን መቼም ቢሆን ይሄን ትግሌን ይሄን ነገሬን ማቆም ሰው አይደለሁም። ሩታን ከአብርሽ ጋር የማድረግና ሄርሜላን ደግሞ ከኔ ጋር እንድትሆን የማድረግ ነገሬን ሁሌም ቢሆን የምቀጥል ይሆናል። ሄርሜላንም ደግሞ አሁን የመጣ ፍቅር ስላልሆነ ሁሌም ቢሆን አፍቅራታለሁ፣ ወዳታለሁ። ከሷ ጋር ነው እሷ ፍቅር አንተ ዋጋ ለመክፈል ዝግጁ ነህ ማለት በደም ቲዲ ይሄን የምናገረው ለቪዲዮ ምናን አይደለም። ለሷ ፍቅር እስከ መጨረሻው የሚከፈለውን መስዋዕትነት ሁሉ ከፍዬ ሄርሜላን የራሴ ለማድረግ ከኔ ጋር እንድትኖር ከኔ ጋር ፍቅራችን አብረን እንድንቀጥል የማድረግ ሂደቴን አላቆምም። በጭራሽ አላቆምም። ምክንያቱም ኮሜንት ላይ ገብታችሁ ስለሰደባችሁ የሆነ ነገር ስለተነጋገራችሁ ምናምን የሆነ ነገር ስላላችሁ ማቆም አይነት ሰው አይደለሁም። ይሄን ነገር አስቤበት አቅጄበት የምፈልገውን ነገር ለማድረግ ነው እዚህ ደረጃ የደረስኩት። አሁን ላይ መሄድ ብቻ ነው ያደረኩት። ሄጄ ለሷ የሚሰማኝን ፍቅር ስሜት መናገር ብቻ ነው እንትን ያልኩት። ቀጥሎ ደግሞ የማድረጋቸውን ነገሮች ሁሉንም እናንተ የምታዩት ነን። ሄርሜላ ይሄን ቪዲዮ እንደምታዩ አውቃለሁ። ጊዜው ሊሄድ ይችላል። እኔና አንቺ ግን አንድ ላይ መሆናችን አይቀርም። አንቺ የኔን ፍቅር ስሜት ተቀበለሽ ከኔ ጋር አብረሽ ጥሩ ጊዜያታችን እንደምናሳልፍ አብረን በፍቅር ብዙ ነገሮች እንደምናሳልፍ አልጠራጠርም። ያን ነገር የሚሰማኝ ስሜት ያ ስለሆነ ነው እዛ ድረስ ሄጄ አሁን ደግሞ ያው እሷ የኔን ፍቅር ስሜት ስላልተቀበለች አሁን ላይ ከአብረሽ ጋር ስለሆነች ትንሽ ያ ነገር ስለሰበረኝም ነው አንተን ለማግኘት እንትን የሆንኩት እንጂ ካሁን በኋላ እንገናኛለን። እንደ ጓደኛም ደግሞ ብዙ ነገሮችን እናሳልፋለን ካንተ ጋር እና ከልብ አመሰግናለሁ ለማለት ነው። አንተም ዛሬ ጠርተኸኝ ይሄን ነገር ደግሞ የሚሰማኝን ስሜት እንዲሁ ካንተ ጋር ቆሜ እንዳወራ ስላደረከኝ አመሰግናለሁ። ቴንክ ዩ በጣም እንግዲህ እንደሰማችሁት ነው ሁላችሁም። እንግዲህ ልጁ ምንም አይነት ሰው ነው የመረበሽ ፍላጎት ኢንተረስት የለውም። ጓደኛዬ ነው ያውቀዋለሁ። በነገራችን ላይ ይሄ ሊያወራችሁ ቀድሞ ምን ሊያወራ እንደሚችል አውቃለሁ፣ ምክንያቱም የልብ ጓደኛው ስለሆንኩኝ። ግን እዚህ ጋር እናንተ በኮመንት ሴክሽን በተለያየ መንገድ እየጠየቃችሁ ስለሆነ ለእናንተ ግልጽ ለማድረግ ያህል ነው ዛሬ ያቀረብኩትና ለሄርሜላ ያለው ፊሊንግ ምንም አይነት ውሸትና ድራማ የተቀላቀለበት አይደለም። ትክክለኛ ስሜቱ ነው። ከዛሬ 7 ወር ጀምሮ ለሷ ያለውን ፍቅር እንግዲህ እየገለጸ ያለ እዚህ ድረስ የመጣ ወንድሜ ነው። አውቃለሁ፣ እኔ ብዙ ነገሮችን አውቃለሁና እናንተ ምናልባት አንዳንድ ነገሮችን እዚህ ጋር ማምጣት ማንችላቸውን የፋይሎች አሉ፣ የሚለዋላካቸው ነገሮች አሉ፣ ቮይሶች አሉና በትክክል በዚህ ሰዓት ባይዘው ሴቶች አንደርስታንድ ማድረግ ያለባቸው ነገር ትክክለኛ የምር አፍቃሪ ማግኘት በጣም አስቸጋሪ ነው። ከልብ የሚያፈቅር ለፍቅሩም ደግሞ መስዋዕትነት የሚከፍል ራሱን ለፍቅር መስዋዕት አድርጎ ያለውን ነገር ሁሉ የሚሰጥ ወንድ በዚህ ሰዓት አስቸጋሪ ነው። ሄርሜላ ላንቺ ያለ መልእክት ወንድሜ በጣም ጥሩ ልጅ ነው፣ በጣም እንደሚወድሽ እንደሚያፈቅርሽ እንግዲህ በአካል ድረስ መጥቶ ነግሮሻል። ግን ከሱ የተለየ እኔ ምንም ነገር ባልነግርሽ እንኳን አንደርስታንድ ማድረግ ያለብሽ ነጥብ ምንድነው? ጀርሚ በጣም በትልቁ ነው የሚያፈቅርሽ። በቃ የኔም ፍላጎት ምንድነው? ቅድም አንተ እንዳልከው አብርሃምና ሩታ በፍቅር አንድ ላይ ሆነው ልጆቻቸውን ቢያሳድጉ ህይወታቸው ቢስተካከል፣ እንዲሁም ደግሞ ጓደኛ ወይም ወንድሜ ደግሞ ከሄርሜላ ጋር በፍቅር አንድ ላይ ቢቀጥሉ በጣም እጅግ ደስ ይለኛልና እስቲ ኮሜንት ሴክሽን ላይ የገባችሁ
ሁላችሁም ቤተሰቦች ማለት ነው ሄርሜላ ጋር እየገባችሁ ጀርሚ ይወድሻል ተረጂው አንደርስታንድ አድርጉ። እናንተም የእናንተ ድምጽም ቫልዩ ስላለው ማለት ነው አንደርስታንድ ማድረግ ስላለባት ሁላችሁም እየገባችሁ ጀርሚ ይወድሻል በቃ እና አንደርስታንድ ፍቅሩን ተረጂው ተቀበዩ እያላችሁ ኮሜንት ሴክሽን ላይ ብጽፉ ደስ ይለኛል። በመጨረሻ ማስተላለፍ የምትፈልገው መልእክት አለ? ወንድሜ ስለጠራኝ ሐሳቤንም ደግሞ በግልጽ እንድናገር ስላደረከኝ ከልብ አመሰግናለሁ። ያው ከዚህ በኋላም ደግሞ ብዙ ነገሮችን ካንተ ጋር ምንሰራ ምንቀጥል ይሆናል እና ያው ስሜድበት ቦታ ነበር ዛሬ ከዛ ስለመጣሁ ትንሽ ሰዓት ሄዶብኛልና ግዴታ ደግሞ ካንተ ጋር አውርቼ መሄድ ስላለብኝ ነው። በቃ ቴንክ ዩ ሶ ማች ቴንክ ዩ ደውላለሁ። እሺ ቤተሰቦች እንግዲህ ዛሬ ቪዲዮ ይሄን ይመስላል። እንዲሁም ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ላለው ይመቻችሁ።